እንዴት ናችሁ? ሚሚ ነኝ ከዱባይ። ይሄ የመጀመሪያ ቪዲዮ ነው የሚሆነው ያው ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተባበሩኝ። ዛሬ የማሳያችሁ ነገር ማለት ነው የፊት ማስክ ነው። የፊት ማስክ ያው ይሄ አዲስ አይደለም በእርግጥ ግን እኔን እንደዚህ ፊቴን እንደዚህ ያሳመረልኝን ነገር ነው ማሳያችሁ ማለት ነው። ዛሬ የምንጠቀመው እንቁላልና ቡና ነው። እንቁላልና ቡና እኔ የተጠቀምኩት ቡና የቱርኪሽ ኮፊ ቡና ነው። አንድ እንቁላል እና አንድ ማንኪያ የቱርኪሽ ኮፊ አድርጌ አንድ ላይ እንደዚህ ከመታሁት በኋላ ማለት ነው አንድ ላይ እንደዚህ በደንብ አድርጌ ካቀላቀልኩት በኋላ አሁን ፊቴን ደግሞ በደንብ አድርጌ ታጥቤያለሁ በሳሙና። መጀመሪያ ፊቴን በደንብ ታጥቤያለሁ። ከዚህ ከቡናው ማስክ በኋላ የምናደርገው ምንድነው? ቲሹ ፔፐር ነው። እኔ የምጠቀመው ቲሹ ፔፐር ነው። መጀመሪያ ማስኩን ካረጋችሁ በኋላ የቡናውን ማለት ነው። ከዛ ደግሞ ይሄንን ከላይ ያደረጋችሁ እየደገማችሁ እንትን ትላላችሁ ማለት ነው። አሁን ላሳያችሁ። መጀመሪያ ያው ፊቴን ታጥቤያለሁ። ከዛ እንትን እያልን ማለት ነው ፊታችንን መጀመሪያ በደንብ አድርገን እንደዚህ እንቀባዋለን ማለት ነው። በደንብ አድርገን እንደዚህ እንቀባውና ይሄንን ነው። ከዛ ያው ግንባራችን ላይ እንደዚህ በደንብ ካራስ ነው በኋላ እንደዚህ በደንብ ካራስ ነው በኋላ በደንብ አድርጋችሁ ማራስ አለባችሁ መጀመሪያ ማለት ነው። ኦኬ እንደዚህ ከራሰ በደንብ አድርጋችሁ እንትን በሉት ቲሹ እንዲይዝ ማለት ነው። ይሄን ከስር ማድረገው ማለት ነው የቡናና የእንቁላሉ እንትን እንዲልኝ ነው። አንዳንዶች የሚያደርጉት ቲሹን ያድርገው ከዛ ነው። ግን ይሄ ነው በጣም አሪፉ። በጣም ብዙ ለውጥ ነው የምታዩበት በፊታችሁ ላይ ማለት ነው። በጣም አሪፍ ነው። እርግጠኛ ነኝ ትወዱታላችሁ። አሁን ያዘጋጀነውን ቲሹ ማለት ነው እንደዚህ እያደረግን እንትን እንዲል እንለጥፈዋለን ማለት ነው። እንደዚህ ኦኬ። እንደዚህ አድርጋችሁ ያው እንትን ማስክ ስንሰራ ማለት ነው ብዙ ጊዜ እንትን ቲሹ ላይ መቸን ይችላል። ግን እንትን አድርገን እንደዚህ በደንብ አድርገን እንትን ካልን በኋላ ይሄንን ለሁለት ልቁረጠው ግንባራችን ላይ በብዛት ስለማይመች ከዛ እንደዚህ አድርገን እናደርገዋለን። አንዳንዶች መቀቢያ አዘጋጅተው ነው የሚቀቡት። እኔ ግን ያው እንደዚህ አድርጌ ከዛ እዚህም ጋር እንደዚህ ደርብበታለሁ። ከዛ በዚህም በኩል እንደዚሁ እናደርግና እዚህም ጋር ኦኬ። በቃ ሁሉም ቦታ ላይ እንትን ማለት አለባችሁ። በደንብ አድርጋችሁ እንትን ካላችሁ በኋላ አፍንጫዬ ላይ ኦኬ። አሁን ሁለተኛውን ዙር ማለት ነው እንትን እንለዋለን። ኦኬ በደንብ አድርጋችሁ እንትን ቀቡት በደንብ ማለት ነው። ቢያንስ እስከሚደርቅ የሚጠበቅብን 8 ደቂቃ ወር 10 ደቂቃ ይደርቃል። በደንብ አድርጎ ይደርቃል። ከዛ ስታነሱት ማለት ነው በስማ በጣም ፊታችሁ በጣም ነው የሚያምርበት። እዩት።
በደንብ አድርጋችሁ ተቀቡት። እሺ በደንብ አድርጋችሁ በተለይ ማዳት ምናምን ላስቸገራችሁ ማለት ነው። ይሄ በጣም በጣም ፍቱን። ሁለቱም ተፈጥሯዊ ስለሆነ ምንም ከኬሚካል ነፃ ስለሆነ በጣም በጣም ነው አሪፍ። እሺ በጣም አሪፍ ነው። ለምን እኔ ተጠቅሜው ብዙ ጊዜ ተጠቅሜው ውጤት ስላየሁበት ነው። ለምን አላጋራችሁም በማለት ነው ያቀረብኩት ማለት ነው ዛሬ። ያው በላይክ በሼር እንደዚህ ካደረኩት በኋላ ማለት ነው እስከሚደርቅ ቢያንስ እስከሚደርቅ አንድ 10 ደቂቃ ማለት ነው። 10 ደቂቃ እንደዚህ አቆየውና ከዛ አነሳዋለሁ። እንትናለ አንዳንዴ ያስቸግራል ግን እንደዚህ አድርጌ እንደዚህ አደርጋታለሁ። አሁን እንትን ካለ በኋላ ከደረቀልኝ በኋላ ማለት ነው በድጋሚ ተመልሰን እንገናኛለን። ለማታውቁኝ ሚሚ ነኝ ከዱባይ። ያው እንግዲህ አረብ ሀገር ስንኖር ማለት ነው ሙቀቱ ምኑ እንትን ስለሚል ማለት ነው ግዴታ ራሳችንን ትሪት ማድረግ አለብን እኛ ማለት ነው። ሴት ልጅ በጣም 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 ፊቷ ላይ ብዙ ነገር እንትን ማድረግ አለባት፣ ትሪት መደረግ አለበት። ከሙቀቱ ከምኑ ጋር ሙቀቱን ብቻ አይደለም ኤሲው ማለት ነው ራሱ የሆነ እንትን አለ። አሁን ይሄንን እኔ እንትን ካልኩ በኋላ ደግሞ የምጠቀመውን ከታጠብኩ በኋላ ፊቴን የምቀባውን ደግሞ አሳያችኋለሁ ማለት ነው። እስከዛው አብራችሁኝ ቆዩ። ስለምታደርጉኝ ነገር ሁሉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በላይክ በሼር እንደ ሰብስክራይብ ያደርጋችሁ ተባበሩኝ። ያን ነው በቃ ከእናንተ የምፈልገው። ከታጠብኩ በኋላ ደግሞ አሳያችኋለሁ። ሰላም በድጋሚ ተመልሼ መጥቻለሁ። አሁን እዚህ ጋር ማለት ነው ደርቋል። ይበቃኛል። እንደው ከጠበቅኩት በላይ ነው ያቆየሁት፣ ትንሽ ወፈር ስላለ ማለት ነው። አሁን አብረን እንትን እያልን ትምናለን። እዚህ ጋር ስትሉ ማለት ነው ከላይ ወደ ታች እንደዚህ ላጥ። ኦኬ ይሄን ወደ ጎን አሁን በደንብ አድርገን መጀመሪያ በውሃ አሁን ቅድም ያሳየኋችሁን እንትን በደንብ አድርጌ ፊቴን ማለት ነው አንገቴን
በደንብ አድርጌ እንትን እላል ማለት አለብኝ። በደንብ መታጠብ አለባችሁ። የእንቁላሉ ቡና እንኳ ምንም አይለው። የእንቁላሉ ሽታ በደንብ ስለሚረብሽ በደንብ አድርጋችሁ እንትን